ቸው እስከ መውጣት መጽሐፍ ሲያነቡ የፖለቲካ አቋማቸውን በመግለጻቸው ምክንያት የተባረሩ ከነፎቷቸው ሁሉ ወጥቷልና ፓይለቶች እና አጠቃላይ አየር መንገዱ ላይ እንደዚህ አይነት መረጃዎች በተደጋጋሚ ይወጣሉ። ምናልባት በሚኒስትሪ ሚዲያ መውጣቱ ይሄኛው መልስ እንድትሰጡ አድርጓቸዋል። ከዛ ውጪ ግን በርካታ ወቀሳዎች ይነሳሉና ለምን ይሄ ሆነ? እስኪ አጠቃላይ ያለውን ነገር ያንሱ። እኔ ፐርሰናሊ ሪስፖንሲብል ለዚህ ቢሮ እኔ አልወድም እንደዚህ አይነት ንግግር። በመጀመሪያ በጣም ነው ራሱ ያፈርኩት በእንዲህ አይነት ነገር። ስለዚህ በግልጽ እንዲወጣ ነው የምፈልገው እና እሱም እንዲህ ሲነግራችሁ ካፕቴን ገሌ የሚባል ካፕቴን ዮሴፍ ለዚህ ተነግባችሁ እኔ ፐርሰናሊ ሪስፖንሲብል ነኝ። ካፕቴን ዮሴፍ በአራት ዓመት መቼም ረስቶን ከሆነ አይ ዋንት እንደዚህ አይነት ነገር ነው የምንፈልገው እንጂ ምንም በሚዲያ የወጣ በማንነቱ ተንባደ ተባረረ ተጎዳ ያለን እንደው አናርግ ትንሽ ትክክልም አይደለም። ስለዚህ አይ ዋንት እንደሱ ከኔ ውጭ አናገረው ሰው ሊኖር ይችላል። ቺፍ ፓይለቶች ምናምንም ስላሉ አናገረውት ሊሆን ይችላል። እንደሱ ነው የምንፈልገው። እንዲህ አይነት ነገር ካለ we cut it short። ከዚህ በፊትም እንዴት ነው ግልጽ ነው። ማንም ሰው እዚህ የፖለቲካ እምነቱ ማለት እኔ ምንም ፖለቲካ እምነት ምንድነው ብትሉኝ ማቀው ዘርህን ብትሉኝ መጥራት ስለማልፈልግ ቀበሌ መታወቅም ኖሮኛ ያቀም። ስለዚህ ስለ ዘር ማውራትም አልፈልግም። ስለ ፖለቲካ እምነትም ፖለቲካ ማልወደው ፊልድም ነው። ስለዚህ ማንም ሰው ፖለቲካ እምነቱን እዚህ ፕራክቲስ ያደርጋች እምነቱንም እንደዚሁ ሊያደርጋች ይሄ በቃ ኢትዮጵያን ኤርላይንስ የሚባል አለ። ኢትዮጵያን ካልቸር የሚባል 70 ዓመት ቢልድ የተደረገ ቀላል እንዳይመስላል። ዛት ሴፍቲ ካልቸር እያንዳንዱ ሰው የሚነጋገርበት ቋንቋ ነው። ከዛ ውጪ ቱ ትሪቪያ ታች ይወረደ never happens። እና አሁንም በእንደሱ አይነት ነገር እንድንነጋገር ነው የምፈልገው። ምናልባት ጥያቄያችሁን መልሼ ወደ ጥያቄ ያልመጣው ሊሆን ይችላል፣ ረስቼው ሊሆን ይችላል ያልመለስኩት ነገር ካለ እና በእንደሱ አይነት ሁኔታ የዮሐንስ ኬዝም ዝም ብለን ነው ጣሊያናው ምን እንበለው እሱ ደግሞ ትግሬና አርገው ሮዛ አስመራ ስላለ ትንሽ ዛ ኮሎናይዝ አርገው ሊሆን ይችላል። ምን የት ጋር እናርገው? ፓትሪዚዮን ሻሎያ ሳይንም ወይም ደግሞ አማራና አርገው ኦሮሞ እናርገው ምን ኢንፋክት ሶ አንፎርቹኔት አርጊመንቱ ዊክ የሚያደርገው ጣሊያናዊ ነው ደከመ ብሎ የሚጻፈው። ግን ጣሊያናዊው ደከመ ብሎ እንደጻፈ ቅድምም እንዳየነው ሌሎች ፓይለቶችም ደግሞ ብቁ ነው ብለው ይጻፉም አሉ። እሱን እኮ ነው ማለት አላየ ነው መስሉ ነገሩ። ግን እንዳልኩ ነው አንድ ይሄ ሴፍቲ ኮምፕሮማይዝ ይደረጋል። አንድ ሰው አሁን እኮ በዛ ማላባረር ነው ማየገብቷል ነገር ፈልገው ሲጀምር ተቋሙም እኮ አላባረረው በራሱ ነው የለቀቀው። ልጁ በራሱ ነው የለቀቀው ግን ካንዱ መደብ ወደ ሌላ መደብ መሄዴ ሳይሆን በማንነቴ ላይ የሚደርስ ጥቃት አለ እሱም መሸከም አልቻልኩም የሚል እና ያመጣ ወንድም አለ። እንዴት አድርጌ ልመልስልህ? እገሌ ብላችሁ ነው እንዲህ አይነት ነገር በማንነቱ ምን አማራ ስለሆነ የሚደንቅ ነው። እኔ ምንድነው መናገር አልፈልግም ስለዚህ ማንስ ማን ነው ምንድነው ደግሞ በግልጽ ደግሞ ካፕቴን እገሌ የሚባል አንድ ቀን እንዲህ ያለው እንደሱ ነው ብላችሁ ማምጣት ያለባችሁ በፍጹም። ይሄ ያለፈው የጣለብን ጥቀርሻ የዘር በሽታ እዛው ውስጥ በቃ አሁንም እንትን እናያለን። let's get out of this ethnic bias። ዛሬ ወይ ሚኒማይዝ የዶክተር አብይን ኮንትሪቢዩሽን ብዶ ምናሳንሰው ስለ ዘር አናውራ። ዛሬ እስቲ ከፍ ያለ ነገር እንነጋገር በአዲሱ ቋንቋ መደበር ብለው አዲስ ጎዳና ይዘን ትንሽ ጭላንጭል ራይ በታየን ጊዜ ጭራሽ ያኔ በዘር መሰብሰብ ልክ አይደለም የዘር ፖለቲካ ልክ አይደለም እያለ ይሄንን ኮንዴም ያረገ ህብረተሰብ ስሙን አልጠራም ዛሬ ከማንም በላይ ዋና አክራሪ ዘረኛ ሆኖ በማንነቴ ኢትዮጵያ የሚባልን ጥሎ ምንድነው እሱ ወዴት ነው እየተከደ ያለው? ዮሐንስ አምጡት አሁንም ቢሆን ደግሞ የሚችል ኮኒቫሉዌት አድርገን ደግሞ እንሰጣለን አውሮፕላን ማንም ሰው not under my watch at least በዘር ባያዝ ለማለት አይደለም። እዛው ተለክፈን በሽታው ውስጥ ነበር ሁላችንም ነው እኔን አይመለከትም። ካንተ ጋር በማንነት ምክንያት ከዚህ ስራ ይወጡ አሉ የምታውቃቸው ባንተ አይነት ምክንያት እንደው ስራውን ይለቀቁ ወደ ሌላ ቦታ ይሄዱ እንዴ አደጋ ሊደርስባቸው ሲል ራሳቸው ነው የሸሸጉ ሰዎች አሉ ብለህ ታስባለህ? አዎ የሸሸጉ ሁለት ሰዎች አሉ እኔም ማቃቸው ማለት ነው። ጎንደር ናቸው ሁለት ሰዎች
ከኔ ጋር እስከ ቅርብ ጊዜ እንገናኝ ነበር፣ ተዋወቃለን ማለት ነው። አማራዎች ናቸው። አንድ ኦሮሞ አለ፣ አሁን በኬንያ ስደተኛ ካምፕ ያለ ልጅ ማለት ነው። እነዚህን አውቃለሁ። ሌላ እንደዚህ ግራውንድ ተደርጎ የሚሰቃይ ምናምን በቃ ሁሉም ይደርሰዋል ማለት ነው። ግን ችሎ ውጦ ዝም ይላል። ልዩነቱ ያ ነው። አንድ ቀን ወደ 2 ሰዓት አካባቢ ማታ ባሳደር አካባቢ ማለት ነው ከጓደኞቼ ጋር እንድትጫወች ወደ ቤት ልገባ ምኖረው ሪቼ ነው ሰፈሬ ነው። ከአምባሳደር ለምን ወክ እያረኩ አልሄድም ብዬ ሲሄድ ሶስት ደህንነቶች 3 ናቸው። አንዱ ሽጉጥ እንዲህ አሳየኝ ዝም ብሎ እንዳየው ማለት ነው። ማለት ዴሊብሬትሊ ነው እሱ ቀስ ብሎ ያላወቅኩ መስዬ እኔ አየሁትና ዝም አልኩ። እንፈልጋለን አሉ። ምንድነው? እንደዚህ ቤትን እናውቃለን ሄደን እንፈትሻለን አሉ። እንዴት ትፈትሻላችሁ? እንፈትሻለን አሉ። ወንድሜ ያኔ ከኔ ጋር ነበር የሚኖር